ኢየሱስ ሲነካ አታረክሰውም፣ ይቀድሳል። እግዚአብሔር አብ በእውነትና በመንፈስ የሚያመልኩትን ይፈልጋል። እዚህ በዮሐንስ ወንጌል ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈርሶ ጋር መቼስ ዮሐንስ ኢንቴንሽኑ ኢየሱስ ስለሆነ እንጂ መንደሩን አስቡት ምን ሊፈጠር እንደሚችል። ሰውየው ብዙ ነው ግር አድርጎ ይዞ የሚመጣው። ሲያየው ኢየሱስን ቆሞ አየው፣ ትዝ አለው። ሮጦ ወደ ፈሪሳውያን ጋር ሄደ ይላል። አቤት አሉት። የፈወሰኝ ሰውዬን አግኝቼዋለሁ አለች። ማን ነው? ስሙን አላውቀውም። ቤተ መቅደሱ ጋዛ ጋር ቆሞ የሚሰብከው እሱን የፈወሰኝ። ፈሪሳውያን ተጠግተው ሄዱ። ጠጋ ብለው ሲሰሙት ጌታ ኢየሱስ ክርስቶስ ስለተፈወሰው ሰውዬ አያወራ። ርዕሱ ሌላ ነው። ስለ ማንነቱ፣ ስለ እግዚአብሔር መንግስት፣ ስለ ድነት አስደናቂ የሆነ ትምህርት ያስተምራል። እናንተ ማታ ጊዜ ታገኙን ብሁት እንዴት አይነት አስገራሚ ነገር መሰላችሁ የሚሰብከው። ከዛ ሰውየውን ኢየሱስ አየውን አወቀው። ኢየሱስ ያው ያውቃል፣ ታውቃላችሁ። አየውና አንተ አለው። አቤት አለው። ከዚህ ባሰ እንዳይሆንብህ ኃጢአት እንዳሰራ ነው። ኢየሱስ እያወራ ያለው ከአንገት በታች በድን ነበርክ፣ ጭንቅላትንም ጨምሮ እንዳሞት አይደለም እያለው ያለው። የዘላለም ጥፋት ውስጥ እንዳገባ ስለ ዘላለም ሞት ነው እያወራ ያለው፣ ስለ ስጋ ፈውስ አይደለም። የባሰ አለው። አንተ በዚች በስጋዋ 38 ዓመት እንዴት እንደማቀቅ ታውቀዋለህ። ኃጢአት ከሰራ ለዘላለም ነው የምትጠፋው አለው። እና የባሰ ያኛው ነው የሚበሰው አለው። ኃጢአት እንዳሰራ ማለት በእኔ ምን አለው ማለት ነው። አዟዙሮ ቸርች አመጣው። ክብር ለኢየሱስ ይሁን። ፈውሶ አለቀቀውም። አግኝቶ እውነት ነገረው። የዘላለም ሕይወት ያለው አለው። አሁን ተፈውሰ ዝም ብለህ እየበላ እየጠጣ እየወጣ እየገባ እየሮጥክ ነው። አዎ ከቤተሰብ ጋር ጊዜ አግኝተሃል። አዎ እኔ አሁን ደግሞ ምን ነግርህ አለው። አዎ ከዚህ የሚዘል ነገር ልንገርህ። እምቢ ካልክ የባሰ አለው፣ እሺ ካልክ የሚበልጣል። አንተ አሁን እቺን ፈውስ በማግኘት በጣም ኤክሳይትድ ሆናል። አዎ በእኔ ብታምን ደግሞ የዘላለም ሕይወት አለ። ልትቋቋመው የማትችለው ሐሴትና ደስታ በሰማይ ይጠብቃል። እምቢ ብትል ደግሞ ከመፈወስ በፊት የነበረው አለው የባሰ የዘላለም ነው አለው። በጣም ቀላል ናት አለ። እመን ብሉት። ጌታ ኢየሱስ ክርስቶስ ትቶት ሄደ። ምናልባት እንግዲህ አምኖ ተከትሎት ከሆነ እንግዲህ እናገኘዋለን ሰማይ ካመነ። እሺ ካለ የዛን ቀን፣ እሺ ካላለ ግን ተፈውሶ የለም። ክብር ለኢየሱስ ይሁን። ምንም በጎነት ቢያደርግልን መጨረሻው በእርሱ አምነን የዘላለም ሕይወት እንድናገኝ ብቻ ነው። ሌላ ዓላማ የለውም። ሰምታችሁኛል? እኔን ፈወሰኝም አልፈወሰኝም፣ የሆነ ነገር አረገም አላረገም፣ እግዚአብሔር በጥላውን ሕይወት ላይ ምንም ነገር ኢንቨስት ካረገ የሚፈልገው ዘላለሜ ላይ። አየህ፣ እግዚአብሔር በእናንተ ሕይወት ላይ ሰኞ ማታ አምጥቶ ምንም ነገር ቢያደርግ፣ ሮብም ይሁን የሆነ ቀንም ይሁን በቅዳሜ ቀን ዓርብ ይሁን የሆነ ቀን እግዚአብሔር አልፎ ከነካ ፕላኑ የዛን ቀን አይደለም፣ አያይዞ ዘላለም ላይ ነው። እምቢም ካልነው የምንከስረው ዘላለም ነው። እሺም ካልኩኝ የማተርፈው ዘላለም ነው። በፍጹም የእግዚአብሔርን ዘላለማዊ የማዳን እቅድ ሚስ እንዳታረጉ። በፍጹም የሰው ልጅ ሊከብር ነው የሚላለው በጣም ብዙ ዮሐንስ ወንጌል ላይ ከበረ፣ ሊከብር ነው፣ ክብሩን ያሳያል የሚሉ ቃላቶች አሉ። ሰንባዲን ፈውሶ ክብሩን አያሳይም። ይህንንማ ኤልያስም አድርጓል። የሆነን ሰው ከሞት አስነስቶ አይደለም መክበሩ። ሁሌ ዮሐንስ ወንጌል ላይ ክብር የተያዘው ከመስቀል ሞቱ ጋር ነው። መክበሩ የተያዘው የሰው ልጅ ከፍ ሊል ነው አይደል ያለው። ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ አለ። አሁን ብዙ ጊዜ ከፍ ከፍ ባልኩ ጊዜ የምንለው መቼ ነው? ንጥቀት እኮ ነው የሚመስለን። አሁን እሱ ወደ ላይ የተነጠቀ ቀን እኮ ነው አይደለም። መሰቀሉን እኮ ነው የሚያወራው። ከመሬት 3 ጫማ ከፍ ብሏል እግሩ ሲሰቀል። የዛኔ ዓለሙን ሁሉ በሞቴ እሰበዋለሁ ነው፣ አድናችኋለሁ እኮ እያለ ነው። ድነቱ ያለው ግን ከፍ ከፍ ስል ማለት ወደ አባቴ ሳርግ አይደለም። መስቀል ላይ ስሞት እችን መሬት ለቀቂያት 3 ጫማ ብድግላለሁ አለ። የትኛውም ነገር ዮሐንስ ወንጌል ላይ የተያያዘው ክብር በጣም አለ። እዚህ መጽሐፍ ላይ ከበረ፣ ሊከብር ነው፣ ክብሩን ሊያሳይ ነው፣ መክበር ፈልጎ የሚሉ ቃላቶች አሉ። መክበር ፈልጎ ምናምን እንደዚህ ነገሮች ፐርሰናሊ ከጥላውን ጋር አያያዝም። ዘላለም ነው።
እስቲ አሜን በሏ። እኔን አብልቶ አጠጥቶ የሆነ ነገር አድርጎ የምስጋና ፕሮግራም ከማድረግ ይዘላል። እቅዱ ዘላለም ነው። በምንም አይነት መንገድ ሚስ እንዳታረጉ፣ ተፈውሳችሁ እንዳትጎሉ። እግዚአብሔር ቤታችሁን ጎብኝቶ ታሪካችሁን ቀይሮ አቤት ያደረገልኝ ነገር ብዛቱ ብላችሁ ዘላለምን ሚስ እንዳታረጉ በፍጹም። ምንም ቀርቶ ዘላለም ቢያዝ ይሻላል የሆነ ነገር አግኝተን ዘላለምን ከምናጣው። ፈውሶኝ በገዛ እጁ ተአምር አድርጎልኝ ታሪኬን ቀይሮ ከእጁ ላይ እንዴት ታውቃላችሁ? ኢየሱስ እየፈወሰን ያገለገለው ተአምር እያደረገን ያገለገለው ሁሉንም ነገር ግን ያደረገው ለመሞት ነው። ተከተሉ እንከተል። እሺ የት ነው ይዟቸው ሄደው? ቀራንዮ እኮ ነው ይዟቸው ሄደው። ጎልጎታ ነው የተከተሉ በሙሉ የደረሰው ጎልጎታ ነው። መነሳትና ማረጉን የምታየው መሰቀሉን ካየ በኋላ። ሪዘሬክሽንን ሰው ኤክስፔሪየንስ የሚያደርገው ክሩሲፊክሽንን አድርጎ ነው። አየ ከመስቀል በኋላ ነው ትንሣኤ ያለው። ትንሣኤ ክሌም ተደርጎ አይመጣም፣ ከክሮስ በኋላ። እስቲ አሜን በሏ። ከክሮስ በኋላ። ስለዚህ ጌታ ኢየሱስ የሚጎትታቸው ሁሉ ነው። ዘላለምህን ነው መቀየር የሚፈልገው። እቅዱ እሱ ነው። ምንም ነገር ለማድረግ ማንንም ሊያስነሳ ይችላል። ቀብቶ በቀደመው ኪዳን እንዳደረገው እየቀባ ያስነሳል። ማንንም ቀብቶ አስነስቶ ትርምስምስ አድርጎ ከሆነ ሀገር ወደ ሆነ ሀገር፣ ከግብፅ ወደ ከነዓን፣ ከፍልስጤም ነፃ ምናምን ያረጋቸዋል እኮ። ሰምባዲን ይቀባል። ድነት ላይ ግን ራሱ ነው የመጣው። ስለዚህ ኢየሱስ የመጣበት ጉዳይ የጥላውንን ምድራዊ ነገር ከማስተካከል ያልፋል። ይሄንንም የሚያስተካክለው እሱ ነው። ፈዋሽ አምላክ እግዚአብሔር እኔ ነኝ ነው የሚለው። ከእግዚአብሔር በላይ ፈዋሽ የለም። የሚፈውስ እግዚአብሔር ነው። አጋንንት አይፈውስም። ተፈወሰም ሊገል ነው። ምንም ጥያቄ የለውም። ሰይጣን የሆነ ነገር ካረገ እርግጠኛ ነኝ ጠብቅ፣ የሆነ ነገር አለው ቀጥሎ። እግዚአብሔር ደግሞ ማድረግ አይደለም ከወሰደብህ ራሱ ለክብር ዘላለምህ ላይ ሊያኖር ፈልጓል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ዘላለማዊ ዲዛይን ከዘላለም ዘመናት በፊት የታቀደ ዕቅድ አለ። እግዚአብሔር ድሮ አይደለም ዘንድሮም ነው እያወራ ያለው። ዛሬ ማታም ነው እያወራላችሁ። ምንም ነገር በእናንተ ህይወት ላይ ከመጣ እኔ ብዙ ጊዜ እናገራለሁ። 120ዎቹ ላይ መንፈስ ቅዱስ ሲወርድ ትዝ ይላችሁ። 120 ላይ ወረደ፣ በልሳን ተናገሩ። በ15 ሀገር የተተረጎመ ቋንቋ ነው ያወሩት። ጳንጦስ፣ ቀጰዶቅያ፣ ቀሬና ምናምን አረቢክ ምናምን ያላወራ የለም። ያን ሁሉ ሲያወሩ መንፈስ ቅዱስ እነሱን በልሳን አናግሮ ኡዋስ ብሎ ከመሄድ ይዘል ነበር ስራው። ሚድል ኢስት፣ ማይነር ኤዥያ፣ ኖርዝ አፍሪካ ከሜዲትራኒያን ኤሪያ እነዚህ አጠቃላይ 280 ሚሊዮን ሰው አለ። ስለዚህ 120 ላይ ሲወርድባቸው በሬሾ ነው የወረደው። ባለፈው ነግሬያቸዋለሁ። ሬሾ ሰርቶ ነው የመጣው። 120 ላይ ሲወርድ ከአንዱ ግለሰብ 2.8 ሚሊዮን ሰው ይጠበቅበታል። አሜን ነው። እግዚአብሔር በሬሾ ከወረደ ከባድ። መንፈስ ከወረደብህ ስራ አለብህ ማለት ነው። እግዚአብሔር ከነካ የሆነ ነገር አለች ከሆነ ከተነካህበት ቀን የሚያልፍ ነገር ነገ አለ ማለት ነው። ጌታ ይባረክ እና ጌታ ኢየሱስ ክርስቶስ ይህን ሰው የፈውሶ ትቶታል። እውነት ነገረው። ዘላለምህ በዚህ መንገድ ይቀየራል። ቀጥሎስ ለተሰበሰበ ህዝብ በሙሉ የዚህ ቀን ነው። ትዝ ይላችኋል። የዚህ ቀን ነው ምዕራፍ 6። የዚህ ቀን ነው ምዕራፍ 7 ባይዘው ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 አይነ ስውሩ የተፈወሰው ይሄ ሁሉ ምዕራፍ እዚህ ሰሞን ላይ ነው። ፋሲካ አካባቢ ማንም የተጠማ ቢኖር ያለው እዚህ ቀን 30,000 በላይ ህዝብ ተሰብስቦ ማንም የተጠማ ቢኖር አለ። ሰውየው ቆሟል እዚህ ጋር። ወደ እኔ ይምጣ የህይወት ውሃ ወንዝ ይላል። ማንም የተራበ ቢኖር ከሰማይ የወረድኩ እንጀራ እኔ ነኝ ሲል ፈሪሳውያን ቆመው አንተ እናቀ የለ እንዴ ደግሞ ህዝብ ከመገበው ከሙሴ ትበልጣለህ እንዴ? ሰውየው እኮ እንጀራ ከሰማይ ወርዶ ነው ያበላቸው አለ። ጌታ ኢየሱስ አይ እንጀራን ያላወርድም ከሰማይ የወረደ እንጀራ እኔ ነኝ አለ።
ሙሴ አውርዶ ነው እኔው ነኝ አለ። በሙሴ በኩል እጄን ከፍቼ ያበላሁት እኔ አይደለሁ እንዴ አለ። ሙሴ ከየት ያመጣል? ምን አለው? ምድረ በዳ ነው ድርጭቴን አይደል የጠራውለት። እንጀራውን እኔ ብሉኝ አለ። ክብር ለኢየሱስ ይሁን። ምዕራፏ ቀኗ ግን የምትጀምረው በዚህ ሰውዬ ፈውስ ነው። ወደ ውስጥ ስትገቡ ግን የአዲስ ኪዳናችን በጣም ግዙፍ እውነቶች የተነሱት የዚህ ቀን ታርጌቱ ከፈውሱ ያልፋል። ጎናቸው ሰው ለዘላለም ነው አብረን የምንቀጥለው በሉት። ቁርጡን ወቁት። መሀል መንገድ ላይ ደከመኝ አቃተኝ የለም። ጸጋ አለ፣ መንፈስ አለ። እንዲህ ደግሞ እየተገናኘን እንጸልያለን፣ እንማራለን። አንዱ ሲከብደው ለአንዱ ይጸልያል፣ አንዱ የሌላውን ሸክም ይሸከማል። እንጨርሳታለን። እስቲ አሜን በሉ። በጀመርናት ትንፋሽ እንወጣታለን። በፍጹም እኔ ወደፊት የመድከምም የመውደቅም እቅድ የለኝም። እቅድ ውስጥ የለም። እደክም ይሁን ይሄ እንዴት አታቅዱ። እጨርሰዋለሁ ብላችሁ አቅዱ። ጸጋ አለ። እስታውንም አንተ አይደለም የመጣው ጸጋውን ያመጣ። ከዚህም በኋላ ያ ጸጋ በእናንተ ይጨርሳል። የእግዚአብሔር ጸጋ አለ ከእናንተ ጋር፣ ኃይል አለ። በፍጹም ቸርች አትቅሩ። ጸልዩ፣ ጸሎት ኑ፣ ተንበርከኩ፣ ተማሩ። ክብር ለኢየሱስ ይሁን።